እሺ ቤተሰቦች መጥቻለሁ። እንዴት ናችሁ? ሰላም ናችሁ አይደለ? ስለዚህ ፔጅ 4 ያው እንጀምራለን። ፔጅ 4 እግዚአብሔርን ልናመልክ ተፈጥረናል ማለት ምን ማለት ነው? እግዚአብሔርን ልናመልክ ተፈጥረናል ማለት ምን ማለት ነው? በሁለተኛ ደረጃ ከእግዚአብሔር ጋር ባለንን ግንኙነት ውስጥ የሚገለጠው መገዛት ምን የሚገለጠው ምኑን መገዛትን እግዚአብሔር ልናመልክ ተፈጥረናል ካለን መገዛትን ያመለክታል። ካልተገዛን ማምለክ የለም። ባይዘይ ካልተገዛን ካልተሸነፈን ማምለክ የለም። ስለዚህ አጋጣሚ በኋላ ካራቤቱን ያለ ሻሙስ ለምን እንደሆነ አደረጋቸው ለምትስሉት በኋላ ይነግራቸዋለሁ። በዚህ ትምህርት ውስጥ ስላለ ነው። እዛ ይጠብቁ። ስለዚህ ካልተገዛን ካልተሸነፈን ማምለክ የለም ማለት ነው። ስለዚህ ወዘተ እና በዝማሬ በእግዚአብሔር ቃል ጥናትና በጸሎትና በመስማት ወዘተ በመንፈሳችን ከጌታ ጋር የምናደርገው ወዘተ ናቸው ማለት ነው። ስለዚህ እግዚአብሔርን ልናመልክ ተፈጥረናል ማለት ያህንን ያመለክታል። ለእርሱ መሸነፍ እርሱን ለመስማት ኃይልን ለመቀበል ክብሩን ለማየት ራይንና ተቀባይነትን ለመቀበል የጠባይን መለወጥ ለማምጣት ወዘተ ናቸው። እግዚአብሔር ልናመልክ ተፈጥረናል ማለት ይህንን ነገር ያመለክተናል ወይም እንድናሟላ ይደረጋል ማለት ነው። እኔ የተፈጠርኩበት አንዳንድ ሰው ቀለል ያለ ጥያቄ ለምን ተፈጠርክ ብትል ማመጣ እንትን ሌላ ነው። እግዚአብሔር ያመልክ ተፈጥረናል። እግዚአብሔርን ልናመልክ ተፈጥረናል። አዎ ነገር ግን ምኑን ያመለክታል? መገዛትን መሸነፍን ለማን? ለእግዚአብሔር። እግዚአብሔርን በመስማት ቃልን በማጥናት እነዚህ ነገሮች እንድናሟላ ያደርጋል ማለት ነው። እግዚአብሔርን ልናመልክ ተፈጥረናል ካለን በኑሯችንና ወይም በተግባር የሚለወጠውን የሚደረገውን አመልኮ በህልውና ውስጥ ለማድረግ ለጉንኝነት አመልኮ ከመስራት በኑሮ የሚያመልክ ሰው የህልውናን አመልኮ ብቻ ለሚያመልክ ሰው ተቀባዩ እግዚአብሔር ተቀባይነትን አይሰጠውም። ስለዚህ በኑሮ የሚያመልክ ሰው ይሄንን ይፈልጋል። ፈለገ ማለት ለዚህ አማራጭ ለዚህ ምርጥ ቲሸርቶች ምን አለ? ካራቤቱ በአግባቡ አሁን ይሄን ካራቤት ያለ እንትን ነው አይደል? ያለ ሻሙስ አድርጋለሁ ያለ ኮት። ይሄን ካራቤት ለመደረግ ምኑን ቅድመ ዝግጅት ያስፈልጋል? ሻሙስን ይፈልጋል። ሲቀጥልስ ኮትን ይፈልጋል። በኑሮ የሚያመልክ ሰው ሁሉ ጊዜ በሚታየው የሚያመልክ ሰው ነገሮች ከሆነ ነገሮች ከተሳካ አብሮ ተሳክቷል። እሱም አብሮ ወይኔ እግዚአብሔር መልካም ነው፣ እግዚአብሔር ትልቅ ነው ይላል። ነገሩ ከቆመስ እግዚአብሔርን ልከለለም ይላል። ለዚህ በኑሮ የማመልክ ሰው ወይም በሚታየው የማመልክ ሰው ነው ሁኔታን ያመልካል ማለት ነው። ሲሳካ አይደለም እንኳን በፊት ጋር ራሱ ያስታውቃል። ስለዚህ እግዚአብሔር ደግሞ በህልውና በውስጥ በልብ የሚመለክ ጌታ ቢሳካም ባይሳካም የሚመለክ ጌታ ነው እንጂ በሚታየውና በማይታየው ሲሳካ አመልከን ካልተሳካ የማናቆም አምላክ ሳይሆን ቢሳካም ባይሳካም ከረምትም በጋ ቀንም ሌሊትም ሁሉ ጊዜ ሳንቋረጥ የምናመልክ የዘላለማዊ ጌታ ነው። ህይወትን የሰጠ ጌታ ነው እንጂ በመናገኘውና በሚጠፋ ጉዳይ አይደለም። ስለዚህ ለዛ ነው ብዙ ሰዎች በቤተክርስቲያን ውስጥ ሲመጡ የሚዘምሩ ይመስላቸዋል፣ የሚያመልኩ ይመስላቸዋል። ነገር ግን አይደሉም። ለዛ ነው መጽሐፍ ቅዱስ ሲናገር ምናል? ያመልኮ መልክ አላችሁ ኃይሉ ግን ምን ያደርጋል? ክዳቸዋል ይላል። ስለዚህ ብዙ ሰዎች ልብ እግዚአብሔርን የካዱት ናቸው ማለት ነው። በቃ ለአንዳንዶቹ እግዚአብሔር የሚፈልገው ነገር ከሰጠው ያመልካል። ያ ነገር ከቆመ ደግሞ አብሮ እንዲቆም ይቆማል። ስለዚህ አመጣጣቸው ከእግዚአብሔር የሆነ ነገር አግኝቶ ሊወጣ ነው። ስለዚህ እግዚአብሔር ደግሞ በህልውና በልቡ የምናመልክ ጌታ ነው። ሁሉ ጊዜ የምናመልክ ህይወትን የሰጠ ቸር ጌታ ነው። ስለዚህ ቃየልና አቤልን ካሰባችሁ በአሰጣጡ ላይ ራሱ የአቤልና የቃየልን አሰጣጥ ተመልከቱ። ትንሽም በሆነ እግዚአብሔር ወሰደ፣ ቃየል ደግሞ አሰበ፣ በዚህ ጉዳይ አሰበ፣ ትዕግስት ውስጥ ገባ። እንዴት ሊሆን ይችላል? ለዚህ ነው
ስለዚህ ያመልኮ መልክ አለን፣ ግን ኃይሉ ምን አድርጓል? ክድኗል። ስለዚህ እግዚአብሔር ደግሞ እንዴት ይመለካል? እና ሲኖር ነው ወይስ ካልተኖረ? ሁሉ ጊዜ የምናመልክ ጌታ ነው። ስለዚህ ቀጣዩ ላይ እግዚአብሔር የሚመለከው በእውነትና በመንፈስ ነው የሚለውን እንጀምራለን። እስከዛ እግዚአብሔር ሁላችንን በሰላም ይጠብቀን። ወዳችኋለሁ። በሰላም ቆዩ።